በግራ መስመር ለሚገኘው 6 ቁጥሩ ሳብሪ ይዟል ሳብሪ በረጅሙ አሻማ ደግኛ ኳስ ጎል አብዱላሂ ሲሴ ቡርኪና ፋሶ ያጥቂ አብዱላሂ ሲሴ ባስገራሚ ሁኔታ ከሳብሪ ተሻገረለትን ኳስ በግሩም ሁኔታ በመቅጨት ለዛማሊክ የመጀመሪያውን ጎል አስቆጥሯል አደገኛ ኳስ ነው የሰሜን አፍሪካ የግብጽ ቡድኖች በእንደዚህ አይነት እንቅስቃሴ ይታወቃሉ አዎ ደጉና ይዛክ ተዘናግተው ነበር ከግራ መስመር ሳብሪ አሻማውን ግሩም ኳስ አብዱላሂ ሲሴ ጨዋታው በተጀመረ ሁለተኛው ደቂቃ ላይ ለዛማሊክ የመጀመሪያውን ጎል አስቆጥሯል እንቅስቃሴው በጣም አዘናግተው ነው ማለት ይችላል ዮናስ የደጉና የይዛክ እንቅስቃሴ ውጤታማ አልነበረም በነገራችን ላይ አብዱላሂ ሲሴ ተጎርቶ ወድቋል እንግዲህ የግብጽ ክለብ ዛማሊክ ገና ከመጀመሪያው ጀምሮ አጥቅቶ ለመጫወት የፈለገ ነው የሚመስለው እንደሚታወቀው ቀደም ሲል አንተም እንደገለጽከው የግብጽ ብሔራዊ ቡድን ሆነ ክለቦች ብዙ ጊዜ ኳሶችን በክንፍ በኩል ሴንተር በማድረግ በማጥቃት ጎል በማስቆጠር ይታወቃሉ ዛሬም በአዲስ አበባ ስታዲየም እንግዲህ ያደረጉት ገና ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ ይህንኑ ነው አብዱላሂ ሲሴ በግሩም ሁኔታ ወደ ሀገራቸው እንደሚመለሱ አስቀድመው የገለጹበት ሁኔታ ነው የነበረው እንግዲህ ገና በተጀመረ ወደ ክንፍ የወጣን ኳስ ወደ መሃል በማሻገር በጭንቅላት ጎል ማስቆጠር ችለዋል ቅዱስ ጊዮርጊስ እንግዲህ ገና መጀመሪያ ላይ ስለሆነ ይሄ በጣም